ለሰው ያልነገራችሁ ሰላም የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጤንነት ይብዛላችሁ። የእግዚአብሔር ሰው ነብይ ታሪኩ ኃይሉ ነኝ። እግዚአብሔር ይባረክ። መልካም ነገር ይሆናል። ዛሬ ከማቴዎስ 5 የእግዚአብሔርን ቃል አብረን እንካፈላለን። በጣም የሚገርም የእግዚአብሔር ቃል አለ። በዛ ክፍል ላይ ለአንድ ሰው መፍትሄ ይሆናል ብዬ አስባለሁ። ማቴዎስ 8 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ቁጥር 5 ጀምረን ላንብብላችሁ። ወደ ቅፍርናሆም በገባ ጊዜ መቶ አለቃም ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለ። መቶ አለቃውም መልሶ ጌታ ሆይ በቤት ጣሪያ በታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለ። ጌታ ይባረክ። ዛሬ በዚህ ቦታ ላይ ሆኜ ላወራላችሁ የሚፈልገው አንድ ነገር አለ። እግዚአብሔር በሕይወታችሁ ላይ ቃል ይንገር። ቃል ከተናገረ ታሪክ ይቀየራል። ቃል ከተናገረ ቀንበር ይሰበራል። ቃል ከወጣላችሁ ነገር ይቀየራል። በዚህ ብላቴና መቶ አለቃ ሰውየው መቶ አለቃ ነው። በስልጣን ብትል፣ በኃይል ብትል፣ በጉልበት ብትለው የሚችለው የለም። ነገር ግን መቶ አለቃ ነው። መቶ አለቃነት በቅፍርናሆም ምድር ላይ በመቶ አለቅነት ማድረግ ነው የሚታወቀው። በመቶ አለቅነት ማድረግ የሚታወቀው የመቶውን ገምሽን የሚገዛ ባሪያ። ነገር ግን አንድ ነገር አቃተው። ቤት ውስጥ ልጅ ምን ነበር ይላል? ሽባ ነበር ይላል። ነገር ግን ሊፈወስ ግን ያልቻለ ሊቀየር ያልቻለ ነገር ግን ሽባ የሆነ የታመመ ቤቱ ልጅ እንደነበረ ቃል ያወራል። ዛሬ ልንገርላችሁ ወገኖቼ፣ የኛ ስልጣን የማይቀየር ገንዘብ የማይቀየር ነገር በቤታችሁ በሕይወታችን ውስጥ በጓዳችን ውስጥ አለ። ያገኘነው ሀብት የሰበሰብነው ገንዘብ መለወጥ የማይችል በእግዚአብሔርና በእግዚአብሔር ብቻ የሚቀየር ነገር አለ። እንደ እግዚአብሔር ሰው ዛሬ ልንገርላችሁ፣ በሕይወታችሁ ላይ የእግዚአብሔር ቃል ይውጣ። ቃል ብቻ ይምጣላችሁ። ቃል ሲመጣ ቀንበር ይሰበራል። ቃል ሲመጣ ታሪክ ይቀየራል። ቃል ሲመጣ ማነቆ ይፈታል። ቃል ሲመጣ ሁኔታ ይቀየራል። ቃል ሲመጣ ለቅሶ በደሳቅ ይቀየራል። ቃል ሲመጣ ወጀብ ማዕበል ጸጥ ይላል። በዚህ መቶ አለቃ ቤት ሕይወት ውስጥ የነበረው አንድ ችግር ምንድነው ካላችሁ፣ መቶ አለቃ ነው፣ ገንዘብ አለው፣ ሀብት አለው። ነገር ግን ቤት ውስጥ ሽባ ነበረ። ልጅ ሽባ ነበረ። በልጅ ላይ ታሞ ነበረ። ልጅ ህመም ነበረ። ዛሬ ልንገርላችሁ ወዳጆቼ፣ በሕይወታችሁ ውስጥ ምን ታሞ ይሆን? ምን ነገር ጎድሎ ይሆን? ምን ወገር ህመም ውስጥ ይሆን? ትዳራችሁ በህመም ይሆን? ሕይወታችሁ በህመም ይሆን? ስራችሁ በህመም ይሆን? የትኛውም ነገር የታመማባችሁ ነገር በኢየሱስ ክርስቶስ ስም መቶ አለቃው ቃል በወጣችበት ሰዓት ልጄ ቤት ደህና ሆነ ብሎ እንደመሰከረ ባንተ ሕይወት ላይ ባንቺ ሕይወት ላይ እግዚአብሔር እንደዚህ ታሪክ የሚቀየር እጅ ይምጣ። ቃል በሕይወታችሁ ላይ ይገለጥ። የእግዚአብሔር ቃል ፈጥኖ ይድረስላችሁ። የእግዚአብሔር ቃል ታሪካችሁን ይቀየር። የእግዚአብሔር ቃል ቀንበራችሁን ይስበር። የእግዚአብሔር ቃል ታሪካችሁን ይቀየር። በመቶ አለቃው ትልቅና ትልቅ ህመም ነበረ። ትልቅና ትልቅ በሽታ ነበረ። ትልቅና ትልቅ ችግር ነበረ። በቅፍርናሆም ሀገር ውስጥ በመቶ አለቅነት ማድረግ ነው የሚታወቀው። በቤቱ ግን የታመመ ነገር ነበረ። በቤቱ ግን ያልተፈወሰ ነገር ነበረ። በቤቱ ግን ያልተቀየረ ነገር ነበረ። በሕይወታችሁ ምን ነገር ይሆን እንደዚህ ያልተቀየረው? ሃሌሉያ ማራታ ካሎባቺላ ባጋዲላ ማጋዲላስ ኤራ ባጋቺላስ። ዛሬ እንደ እግዚአብሔር ሰው ልጸልይላችሁ። አንድ ሰው አሜን ላለ ልጸልይላችሁ። ይህን ሚዲያ ለምትከታተሉ በጌታ በኢየሱስ ስም ዛሬ በቤታችሁ በሕይወታችሁ የታመመ ነገር መፈወስ ይጀምር። የታመመ ነገር መፈወስ ይጀምር። የታመመ ነገር መፈወስ ይጀምር። እንደ መቶ አለቃው ቤት ልጅ እንዳተታመመ እናንተ ሕይወት ውስጥም ትዳራችሁ ታሞ ከሆነ በኢየሱስ ስም ፈውሻለሁ። ኑሯችሁ ታሞ ከሆነ በኢየሱስ ስም ፈውሻለሁ። ቤተሰባችሁ ታሞ ከሆነ በኢየሱስ ስም ፈውሻለሁ። ቢዝነሳችሁ ታሞ ከሆነ በኢየሱስ ክርስቶስ ስም ቃል በወጣች ሰዓት ዴና እንደሆነ በሕይወታችሁ በዚህ ቃል በኢየሱስ ስም መፈወስ ይሆንለት፣ መቀየር ይሆንለት፣ መለወጥ ይሆንለት። ቃል መቶ አለቃው ቃል ሕይወት የሸተተዋል አለ። ሕይወት ገሸሽ ብሏል አለ። ልጄ ህመም አለበት፣ ስልጣኔ ሊፈውስ አልቻለም አለ። ልጄ ህመም አለበት፣ ችግሩን ሊቀርፍ አልቻልኩም አለ። የልጄ ህመም አለበት፣ ታሪክ ሊቀየርበት አልቻልኩም አለ። በራሴ ጥለት ሊለውጠው አልቻልኩም አለ። ነገር ግን አንተ ቃል በኢየሱስ ስም በዚህ ቃል ታሪካችሁ ይቀየር። በኢየሱስ ስም በዚህ ቃል ነገራችሁ ይፈታ። በኢየሱስ ስም በዚህ ቃል ነገራችሁ ይፈወስ። ቤታችሁ ይፈወስ። ሰላማችሁ ይፈወስ። ሻሎም ለበረከቱ ሁኑልኝ። ይህን ሚዲያ ኮፒ ሊንክ አድርጉልኝ። ለብዙ ሰዎች ሼር ኮፒ ሊንክ አድርጉልኝ፣ አድርሱልኝ። አካውንቴ ሊመታ ስለሆነ እንደ እግዚአብሔር ሰው ልንገርላችሁ። በዚህ ቃል ላይ ይህን እምነት አሜን ብላችሁ ተቀበሉ። በሕይወታችሁ ኮኔክት ይሆኑ። ማቴዎስ 8:8 ዛሬ በእናንተ ቤት ይብቀል። ትላንት በቅፍርናሆም ባለው መቶ አለቃ ቤት በቅሏል። ዛሬ በእናንተ ቤት በእናንተ ሕይወት ይዞ እንዲመጣ ጸለይኩኝ። በኢየሱስ ስም አጸናውት። ሻሎም